ቤተክርስቲያናችን ከሌሎች ኦርቶዶክስ እህት አብያተ ክርስቲያናት ተለይታ ታቦትን በአደባባይ የምታከብረው ለምንድን ነው? ካለ ታቦት በአዲስ ኪዳን ቅዳሴ አይደረግም። 10ቱ ቃላትን በእጁ ጽፎ የሰጠው ነበር። በአሁኑ ጊዜ ግን ጽላቱ ላይ ዛሬ የምንጠያየቀው ስለ ታቦት ነው። ስለ ታቦት የተዘጋጁ 4 ጥያቄዎች አሉ። ከዛ ውስጥ በቁጥር ትመርጣላችሁ። ጀምሩ። ጥያቄ ቁጥር 3 ጥያቄ ቁጥር 3 ታቦት በብሉይና በሐዲስ ኪዳን ያለውን ልዩነት አስረዳ። ቅዱስ ታቦት በብሉይ ኪዳንና በሐዲስ ኪዳን ያለው ልዩነት በብሉይ ኪዳን የእንስሳ ደም የሚሰዋበትና የሚረጭበት ነበረ። በሐዲስ ኪዳን ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የሚሰዋበት ነው። ይህም እንግዲህ ህብስቱና ወይኑ ከቤተልሔም ወደ መቅደስ ገብቶ ህብስቱ ስጋ መለኮት ወይኑ ደግሞ ደመ መለኮት ሆኖ የሚቀየርበት ነው። ካለ ታቦት በአዲስ ኪዳን ቅዳሴ አይደረግም። ይህም ደግሞ ከቀደመው ይበልጥ ክብሩ ከፍ እንዲል ያደርገዋል። ጥያቄ ቁጥር 1 ጥያቄ ቁጥር 1 ታቦት ማለት ምን ማለት ነው? ታቦት ማለት ማደሪያ፣ መሰወሪያ፣ የእግዚአብሔር መገለጫ ነው። ይኸውም ታቦት የእግዚአብሔር የክብሩ መገለጫ የክብሩ ዙፋን ማለት ነው። በአሁኑ ወይም በአዲስ ኪዳን በቤተ ክርስቲያናችን አጠቃቀም ታቦት ስንል ጽላት ማለታችን ነው። ታቦት ወጣ ስንል ግን የጽላቱ ማደሪያ ወጣ ማለታችን አይደለም። ስመ አምላክ የተጻፈበት አማናዊ የሆነ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ የሚፈተትበት የጻሕሉና የጽዋው ማኖሪያ ጽላት ወጣ ማለታችን ነው። ጥያቄ ቁጥር 2 ጥያቄ ቁጥር 2 በታቦቱ ወይም በጽላቱ ላይ ያለው ምንድን ነው? እንግዲህ ጽላቱ ላይ እግዚአብሔር አምላካችን አስቀድሞ ለሙሴ 10ቱ ቃላትን በእጁ ጽፎ የሰጠው ነበር። በአሁኑ ጊዜ ግን ጽላቱ ላይ አልፋ፣ ወኦ፣ ቤጣ፣ የውጣ የሚል የእግዚአብሔር ስሞች ተጽፎ ይገኝበታል። እንዲሁም ደግሞ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ቃል ተጽፎ እናገኝበታለን። የመጨረሻ ጥያቄ ቁጥር 4 ቤተክርስቲያናችን ከሌሎች ኦርቶዶክስ እህት አብያተ ክርስቲያናት ተለይታ ታቦትን በአደባባይ የምታከብረው ለምንድን ነው? ሌሎች እህት የኦርቶዶክስ አብያተ ክርስቲያናት ማለትም የግብጽ፣ የሶሪያ፣ የአርመንና የህንድ ወገኖቻችን ወደ ክርስትና የመጡት በቀጥታ ከአሕዛባዊ አኗኗር ነው። ማንኛውንም የብሉይ ኪዳንን ህግና ስርዓት ወይም የቤተ መቅደስ ስርዓት አያውቁም ነበር። ወደ ክርስትና ሲገቡም በክርስትና ህግና ስርዓት ብቻ ጸንተው ወደፊት ስለተጓዙ ነው። የአዲስ ኪዳን መስዋዕት ቅዱስ መስዋዕት ብለው ይጠሩታል። ምስጢሩም ከእኛ ታቦት ወይም ጽላት ካልነው ጋር አንድ ነው። በዚህም መሰረት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቱን በአደባባይ አውጥተው አያከብሩ። ለሌሎች ኦርቶዶክሳውያን ወንድም እህቶቻችን እንዲደርስ ሼር፣ ፎሎ፣ ኮፒ ሊንክ ማድረጋችሁ እንዳትረሱ በእግዚአብሔር ስም እናሳስባለን።